ሰላም እንዴት ናችሁ? ዛሬ ይዤላችሁ የመጣሁት ኦሪጂናል ሂናና ፌኩን ሂና እንዴት እንደምንለየው ነው። እዚህ ጋር የምትመለከቷቸው የመጀመሪያ ላይ ያሉት ሂናዎችና እዚህ ጋር ሁለተኛው ላይ ያሉት ሂናዎች አንድ አይነት አይደሉም፣ የተለያዩ ናቸው። እና ልዩነቱ እንዴት እንደሆነ አስረዳችሁና ከዛ በኋላ ኦሪጂናል የቱ ነው ፌክ የቱ ነው የሚለው በመጨረሻ እነግራችኋለሁ። እንደምታዩት እዚህ ጋር ሁለቱም ልዩ ውበት ነው የሚሉት። ሁለቱም ልዩ ውበት ይልና ከላይ አንደኛው ላይ ልዩ ውበት ይላል፣ አንደኛው ላይ ግሎሽን ይላል። ከዛ በተረፈ ደግሞ እዚህ ጋር የምትመለከቷት እንትን ፍሬ ነገር የምትመስል ነገር አለች። ይዟት እዚችኛዋ ላይ ሁለት ፍሬ ነው ያላት። እዚችኛዋ ላይ ደግሞ ሶስት ፍሬ ነው ያለው። ከዛ በመቀጠል ደግሞ እዚህ ጋር ኦሊቭ ኢሴንሻል ነው የሚለው፣ ኦሊቭ ኢሴንስ ነው የሚለው። እዚህ ጋር ደግሞ ኦሊቭ ፍሩት ነው የሚለው። ከዛ እዚህ ጋር ራሱ አንደኛው ላይ ከላይ ወደዚህ ያለው ረድፍ ኤችኤች ነው፣ እዚህኛው ጋር ወደዚህ ያለው ጂጂ ነው። ከታች ያለው ጂጂ ነው፣ እዚህ ጋር ከታች ያለው ኤችኤች ነው። እና ይሄ ራሱ ኦሪጂናል እና ፌኩን ለመለየት በጣም ወሳኝ ነገር ነው። ከዛ በመጨረሻ ደግሞ አንደኛው ሞናሊዛ ነው የሚለው፣ አንደኛው ሞዴል ኢምራአት ነው የሚለው። እና እዚህ ጋር ፎከስ ማድረግ ያለባችሁ ኦሪጂናሉ ይሄ ነው። ኦሪጂናል ተብለው የሚሸጠው ይሄ ነው። ይሄ ደግሞ ፌኩ ነው የሚባለው ነው። እኔ ሁለቱንም ሂናዎች ተጠቅሜ አይቻቸዋለሁኝ እና አሪፍ ጎናቸውና መጥፎ ጎናቸው የቱ እንደሆነ ነግራችኋለሁ። ከዛ ውጪ እናንተ ትመርጣላችሁ ማለት ነው። የምትፈልጉትን መርጣችሁ መጠቀም ትችላላችሁ። ይሄ ኦሪጂናል የሚባለው ሞዴል ኢምራአት የሚለው ሂና ልክ ስትበጠብጡት ለቸኮለ ሰው አይሆንም። ቀስ ብላችሁ በጥብጣችሁት ዱቄቱን ከጨመራችሁ በኋላ ከላይ ኬሚካሉን ጨምራችሁ በደንብ ቀስ ብላችሁ አዋህዳችሁ ነው። ረጅም ሰዓት ፈጅቶ ነው የሚደባለቀው። ይሄ ደግሞ ወዲያውኑ ዱቄት ጨምራችሁ ኬሚካል በምታደርጉበት ሰዓት ይጠቁራል እንጂ ወደ ጥቁር አይሆንም። ወደ ጎመኔ ከለር አካባቢ ነው የሚመጣው። ግን ትንሽ ለብ ያለ ውሃ ውስጥ ስትጨምሩት ቶሎ ይጠቁራል። ይሄ ለፈጠነ ሰው ቶሎ ቸኩሎ ለሚሰራ ሰው ይሄ ይሆናል። ይሄ ደግሞ በጣም ረጅም ሰዓት ይፈጃል። ሁለቱም ከሰራቻቸው ረጅም ጊዜ ይቆያሉ። መጀመሪያ ያው በጥብጣችሁ እስኪጠቁር ትግስት ኖሯችሁ መጠበቅ ነው እንጂ ሁለቱም የመቆየት እንትን አላቸው። እንደየ ውሃ ነካካችሁ 3 ቀን የማራ ቀንም ሳምንትም የሚቆይለት ሰው አለ። ያው እንደምትነኩት የውሃ መጠን ነው እሱ የሚወሰነው። እንደዛ ነው። ሌላው በተረፈ ከዛ ውጪ ስትሰሩት ምናምን ይሄ ፌክ ነውና ይሁን የማቃጠል ነገር ይሄ ኦሪጂናል ነውና ደስ የማለት ምናምን የሚባል ነገር የለውም። እኔ ባየሁበት ነገር ይሄንንም ተጠቅሜዋለሁ ረጅም ጊዜ፣ ይሄንንም ተጠቅሜዋለሁ ረጅም ጊዜ እና ምንም አይነት ያን ያክል ልዩነት የለውም። ያው ልዩነቱ እንደነገርኳችሁ ስትበጠብጡት ነው የሚያስታውቀው እና ስትሰሩ ደግሞ ኦሪጂናሉ ሲሆን ወጦ ነው የመሄድ ባህሪ ያለው። እቺ ፌኳ ስትሆን ትንሽ የመበጣጠስ ባህሪ ያለው ስትሰሩ እሱ ትንሽ ያስቸግራችኋል። ከዛ በተረፈ ሁሉም ነገር አሪፍ ነው። እናንተ የወደዳችሁት እስቲ የትኛውን ነው ኮሜንት ሴክሽን ላይ አስቀምጡልኝ። አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ሰብስክራይብ ማድረጋችሁን እንዳትረሱ። ባይ ባይ።